ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም። ተካሂዷል። በምርጫ ቦርድ ይፋ በተደረገው ውጤት መሰረት ፓርቲያችን ብልጽግና ያገኘውን አሸናፊነት በተመለከተ ለመላው የፓርቲው አባላትና አመራሮች በተለይም ለእርስዎ የፓርቲው ፕሬዝዳንት እንኳን ደስ አለዎት ለማለት እወዳለሁ። በተመሳሳይ ሁኔታ እኛ ከነበርንበትና የሥራ ዘመኑን እያጠናቀቀ ካለው ምክር ቤት በላይ ተፎካካሪ ፓርቲዎች በዚህ ምርጫ ድምፅ አግኝተዋል። ስለሆነም ይህ ምርጫ የአንድ ፓርቲ ስኬት ብቻ ሳይሆን የዲሞክራሲ ድልና የመላው የኢትዮጵያ ሕዝብ ድል በመሆኑ በምርጫው ለተሳተፉ የፖለቲካ ፓርቲዎች፣ ለተመረጡ እጩዎችና ለመላው ሕዝባችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። እንደዚሁም የምርጫውን ጉዳይ በባለቤትነት እና በገለልተኝነት በታላቅ የሙያ ብቃትና ኃላፊነት ለመራው ብሔራዊ የምርጫ ቦርድና የምርጫውን ሂደት በታዛቢነት ተከታትለው ምስክር ለሰጡ ድርጅቶች ሁሉ ምስጋናችን በእጅጉ የላቀ ነው። ምርጫው በብዙ የውስጥና የውጭ ፈተናዎች መካከል የተካሄደ ቢሆንም መራጩ ሕዝብ በልዩ ቁርጠኝነት፣ ትዕግስትና የዜግነት ኃላፊነት ስሜት ድምፁን በመስጠት የዲሞክራሲ ባለቤትነቱን በተግባር አረጋግጧል። አትመዝገቡ፣ ድጋፋችሁን አታሳዩ፣ ወደ ምርጫ ጣቢያ አትሄዱ በሚል የተካሄዱ የአገር አፍራሽና ጽንፈኛ ኃይሎች ዘመቻና የማሸማቀቅ ሙከራዎችን ሕዝቡ በጸና አቋሙ በማሸነፍ የፖለቲካ ብስለቱንና የዲሞክራሲ እሴቶችን ለዓለም አሳይቷል። እርሶም እንደገለጹት የኢትዮጵያ ሕዝብ አስደናቂም ተአምረኛም ሕዝብ ነው። ይህ ሂደት ለተመራጮችና ለገዢው ፓርቲ አንድ ግልጽ መልእክት አስተላልፏል። የሕዝብን ድምፅ መቀበል ማለት የሕዝብን አደራ መሸከምና ለውጤት ተጠያቂ መሆን ማለት ነው። በመሆኑም መንግስት፣ ገዢው ፓርቲ፣ ተፎካካሪ ኃይሎች፣ ምሁራንና የኢትዮጵያ ወዳጆች ከዚህ ታሪካዊ ምርጫ ሂደት ምን አይነት የዲሞክራሲ ግንባታ ትምህርት ይወስዳሉ? አገር ለማፍረስና ለማሸበር ቀን ከሌት የሚፍጨረጨሩ ጽንፈኛ የፖለቲካ ኃይሎችስ ከዚህ ምርጫ ምን ትምህርት መውሰድ አለባቸው? ከሁሉ በላይ ደግሞ ገዢው ፓርቲ ይህን ታላቅ ሕዝባዊ አደራ በተጨባጭ የልማት የሰላምና የመልካም አስተዳደር ውጤቶች ለመተርጎም በቀጣይ ዘመን ምን አዲስ አገራዊ አቅጣጫና ዝግጅት አለው? አመሰግናለሁ። እናመሰግናለን። በመቀጠል የመጨረሻ የተከበሩ ከማል ሀሺም። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድንም በኢፌዴሪ መንግስት የ2018 በጀት አፈጻጸም ሪፖርት ላይ እንዲሁም በ2019 በጀት ላይ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናቸዋለሁ። በመቀጠል ጥያቄን በንባብ ማቅረብ ይሆናል። መንግስት ዲጂታል ኢትዮጵያን ለመገንባት እና የአገልግሎት አሰጣጥ ችግሮችን ለመቅረፍ በርካታ መሰረታዊ አገልግሎቶችን በቴክኖሎጂ በማስተሳሰር የኦንላይን ክፍያና ዲጂታል መታወቂያ ስርዓቶችን ማስፋፋቱ የሚበረታታ መዋቅራዊ ስኬት ነው። በእርስዎ ልዩ ጥረት እና አመራር ኢትዮጵያ በዘርፉ የአፍሪካ ቀዳሚ ሀገር ሆናለች። ክቡር ጠቅላይ ሚኒስትር፣ የለውጡ ጉዞ አይነተኛ መገለጫ ከሆኑት ውስጥ አንዱ የኢትዮጵያ ዲጂታል ፖሊሲ ምርታ ነው ብዬ አምናለሁ። ይህ ኢትዮጵያን ከነጠበ ዶሴ ወደ ዘመነ ዲጂታላይዜሽን፣ ካዘገመ ጉዞ ወደ ብርሃነ ፍጥነት የመረጃ ልውውጥ፣ ከተበታተነ አሰራር ወደ ተቀናጀ የአንድ ማዕከል አገልግሎት፣ ለከት ከሌለው እንግልት ደርዝ ወዳለው እርካታ፣ ከሙሰኝነት ወደ ህዝባዊነት፣ በአጥር ከመገደብ ድንበር አልባ ወደ ሆነ ዓለም አቀፍ ተወዳዳሪነት ቀይሮናል። በስኬት የተጠናቀቀው ዲጂታል ኢትዮጵያ 25ም ሆነ
በሌላ ደማቅ ስኬት የቀጠለው ዲጂታል 2030 ፖሊሲ ኢትዮጵያን በመስኩ ልዩ የታሪክ ምዕራፍ እንድትጽፍ አድርጓታል። ይህ ታላቅ ሀሳብ ሀገራችን በዲጂታል ዓለም ሰፊ የመሰረተ ልማት ዝርጋታና የቴሌኮም ገበያ እንድትከፍት፣ ብሔራዊ ዲጂታል መታወቂያ መርሃ ግብር እንዲጀምር፣ የዲጂታል ክፍያና የፋይናንስ አካታችነት እንዲሰፍን፣ ከምንም በላይ ህዝቡ እፎይ እንዲል ያስቻለው ዲጂታል የመንግስት አገልግሎት ወይም ኢገቨርናንስ እንዲሰፍን አድርጓል። ከህግ አንጻር ብናየው የህግ ቁጥጥርና ማዕቀፎች፣ የኤሌክትሪክ ግብይት አዋጅ፣ የመረጃ ጥበቃና ሳይበር ደህንነት ፖሊሲዎችና የስታርታፕ አዋጅ እንዲወጡ አስችሏል። ክቡር ጠቅላይ ሚኒስትር፣ ይህ ፖሊሲው አንድም ሰፊ የስራ ዕድል ፈጥሯል፣ ሲቀጥል የሀገር ገጽታን በመቀየር በውጭ ንግድ ተዋናይነት አምጥቷል። ዓለም አቀፍ ደረጃውን የጠበቀ ዘመናዊና የተቀላጠፈ አገልግሎት እንዲመጣም አስችሏል። በመሆኑም ለዚህ ድንቅ ውጤት ሀሳብ ከማመንጨት ጀምሮ በፖሊሲ እንዲቀረጽ በማድረግ በአስደማሚ ሁኔታ የመሪነት ሚና ስለተጫወቱ ከልቤ በእውነቱ ላመሰግነው እወዳለሁ። እውቅናና ክብር ይገባዎታል። ይሁን እንጂ መንግስት አገልግሎቱን የሚያጓድሉ የመንግስት አገልግሎትን የሚያጓድሉ ፍትህን የሚያዘገዩና ጉቦ የሚጠይቁ ባለስልጣናትና ባለሙያዎች በየደረጃው መኖራቸው ህዝቡን ለከፍተኛ ምሬትና እንግልት እየዳረገው እንደሚገኝ ቅሬታዎች ይመጣሉ። ክቡር ጠቅላይ ሚኒስትር፣ ብልሹ አሰራርና ሙስናን በዘላቂነት ለመቀነስ በዲጂታላይዜሽን ዘርፍ እየተከናወኑ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢቀርብ፣ እንዲሁም በቀጣይነት ሌብነትና ሙስናን ለመከላከልና ልማታችንን የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከሁሉ አስቀድሜ የብልጽግና አባላት ሆናችሁ ላለፉት 5 ዓመታት ድርጅት፣ ህዝብና መንግስት የሰጣችሁን ኃላፊነት በታላቅ የኃላፊነት ስሜት ስታገለግሉ ቆይታችሁ በሚቀጥለው ምክር ቤት ዘመን በምክር ቤት አባልነት የማትቀጥሉ ነገር ግን የብልጽግና አባል ስለሆናችሁ የመንግስቱ አካል ሆናችሁ በተለያየ ደረጃ ለምታገለግሉ የፓርቲያችን አባላት ላለፉት 5 ዓመታት ለነበራችሁ አገልግሎት ድርጅታችን እንዲሁም መንግስት ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ እፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለግላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርቴማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ እፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ እፈልጋለሁ። ይህንን ካልኩ በኋላ የተነሱ ጥያቄዎች
ምላሽ ለመስጠት ምርጫን በሚመለከት የዘንድሮ ምርጫ ለመማር ፈቃድ ላለው ለየትኛውም የፖለቲካ አካል ትልቅ ትምህርት የሰጠ ዘርፈ ብዙ መልእክቶች በውስጡ የያዘ የኢትዮጵያን ሕዝብ እንቆቅልሽ፣ የኢትዮጵያን ሕዝብ ውስብስብ የረዥም ዘመናት ድል ሀብት ሶሻል ካፒታል ያለው በቀላሉ ሊታወቅ የማይችል ሕዝብ መሆኑን ያረጋገጠ ምርጫ ነው። ላይ ላዩን የምንናገረውና በውስጥ የሕዝቡ እምነት በምን ያክል ደረጃ የተለያየ መሆኑን ያየንበት ነው። ዘንድሮ ምርጫ ከስካሁን ምርጫ የሚለይ አንድ ሁነኛ ባህሪ ያለው እንደተባለው አትመዝገቡ ተብለዋል፣ የለም ብለው ተመዝግበዋል። አትደግፉ ተብለዋል፣ አትምረጡ ተብለዋል። የኢትዮጵያ ሕዝብ እነዚህ ሁሉ እገዳዎች፣ ማስፈራሪያዎች ሳይቀበል ምርጫው በነቂስ እስካሁን ታይቶ የማያውቅ የሕዝብ ቁጥር ሌሊት ወጥቶ ሌሊት እስኪያልቅ ድረስ ትርፍ ሰዓት በመሰለፍ ከ50 ሺህ በላይ የምርጫ ጣቢያዎች ላይ በነበረው ተሳትፎ የኢትዮጵያ ሕዝብ ያሳየውን ተጋድሎ ማየት የቻል የተማርንበት ሂደት ነበር። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና ሀገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ጀርመኖች አመንኪዮ ሲሞት ጉልበት አለህ ይላል። ኢትዮጵያውያን በአንድ ድምፅ ጽንፈኝነት አንፈልግም፣ ባንዳነት አንፈልግም፣ ዘረኝነት አንፈልግም።